What's good YouTube? So ዛሬ ከብዙ ጊዜ በኋላ በዚህ ቻናል ተመልሻለሁ። ከዚህ በኋላ ሪአክሽን ቪዲዮ ጠብቁ ከኔ። አማን ብለስ What's good? ይመቻችሁ። ካገር ስትወጪ ቆሜ ላይሽ ነው ምን ላድርግ ታዲያ ሰላም ቤተሰብ ፕላስ እንደምን አላችሁ? ሁሉ ሰላም ነው ወይ? እንግዲህ በ5 ለ1 ቪዲዮ ተመልሰን መተናል። እንዴ ዘና ፈታ እንደምትሉበት አልተጠራጠርም። ይሄ መጀመሪያው አይደለም እንዴ? ብዙ ኦኬሽ let's do it ተቶች አሉ፣ ብዙ ሳቆች አሉ ዛሬ። አሁን ወደ ቪዲዮ እንሂድ። እሺ ሴትን ለማማለ ማን ነው ስም ያለች? አሁን ወደ ቪዲዮ እንሂድ። ልዩ ወርቅ እሺ ሴትን ለማማለ ሁሌ የምትጠቀመው ነገር ቁጥር 1 አይኔን በማየት ያው እኔ ያለኝ ሀብቴ የሰው ፍቅር ዙሪያዬ በኩል ባሉት ሰዎች አርጌ እጠቀማለሁ። ደህና ሰዎች አሉ ዙሪያዬ ላይ። ይህ ማለት ኮንፊደንስ የለህም ማለት ነው። ኮንፊደንስ የለህም በሰዎች ምናምን። አሁን እቺ ነው መሰለኝ ገና በሰዎች አይደለም ባባዬ፣ የነዛ ሰዎች ኮንፊደንስ እኔ ነኝ ባባዬ። የሰዎቹ ራሱ ኮንፊደንስ እኔ ነኝ። አጭቆ ለማለት የፈለገው በቀላሉ አይናፋር ነው። ኦፍ ኮርስ እኔ ለማማለል የሞክረው ብዙ መለፋሳ አይደለም። ቆየች አይሆኒ ለማስረዳት ፎከስ የማደርገው ስራዬ ላይ ነው። እንግዲህ ጥንካሬን ነው እንግዲህ የስራ ያለኝ ፍላጎት ነው። እንግዲህ ብዙ ሰዎች ምድልን ያደርጋቸው አረ ምን አለች በጥንካሬ ምን ታታሪ ነው። እኔ እንኳን ያው ምንም አለፋም እንዳንቺው፣ ግን እኔ በመልኬ ነው። ከላይ አይሰጥ ከባድ ነው። ከላይ ሲሰጥ ከባድ ነው። አንቺው ግን እኔ በመልኬ ነው። ከላይ አይሰጥ ከባድ ነው። ሳታየው እንዲህ ካለች ስታየው ደግሞ ከላይ ሲሰጥ ከባድ ነው። አንዳንዴ ጅብም ማድብ እንደሆነ ይታያል። እኔ በቃ ምን ባህሪ ለሰው ጥሩ በመሆን ሌላ በምን ምስኪን ልጅ ነው እንግዲህ ልጅ እውነት ኤቭሪ ኤፒሶድ አይቼዋለሁ። ምስኪን ከጀማው ምስኪን ነው። ባህሪ የምትዋኝ ነው ባህሪ ከነገራታ በደም ንገራት። እኔ ባህሪን አላውቅም። ሰው ሲነግረኝ ደስ ይለኛል። እኔ ስለ ራሴ ብዙ ማውራት አልችልም። yes ምስኪን ነው አልኩኝ። እኔ ራሱ ተናገርኩ ምስኪን። ኦኬ ስለዚህ ቁጥር 1 በአይኔ ውጣ አይኑን ታየዋለሽ። አሁን አይኑን እንዳደነብር ና በቃ እንግዲህ ምን ይደረጋል። ታታሻ ሁለተኛ ጥያቄ የሚያስደስትህ የኤክስፖዚሽን በጣም ነምበር 1 ምስኪን ነች። ያኛው አይደለም ነምበር 1 ይጫወታል ምናምን ላይክ ያን ያህል እንትን አይደለም። አመስኩት እግዚአብሔር ስማቸውን እኮ አውቀው ነበር፣ አሁን ረስቼው ነው። ያው ሳይሆን ነው የሚያስደስተኝ። ምንድን ሁለተኛ ጥያቄ የሚያስደስትህ የኤክስፖዚሽን እንደዚህ ጥያቄ ነበረ። ኧረ ወገን
ሳየው ነው የሚያስደስተኝ። ሳየው እንደዚህ ዋይልድ ነበር እንዴ? ይቅርታ ግራጄ ወጪ ነው መሰለኝ እያሳከከኝ ነው። ያስደስተኛል የተወሰነ። እንግዲህ ማን አስጠግቶን እንዲህ ግን በአጠቃላይ እኔ የተገኘውን ኧረ ወይኔ ዮኒ ስለማይገኝ የተገኘው እኔ እንኳን ያው ማሳየት ላይ ነው እምብዛም ማመዝነው ከምነግርሽ ማሳየት ላይ ቢሆን ጥሩ ነው። እንደዛ ስለሆነ ሄር እንደዚህ አይነት ጥያቄ እንደነበር አላስታውስም። ጊዜው ስለሄደ ነው እንጂ መሰለኝ አላስታውስም እንደዚህ አይነት ጥያቄ እንደነበረው። በጣም ዋይልድ ነው። እኔ ሴት ልጅ ያው ከላይ ስትሆን ይመቸኛል። ሪያክሽኑ አለ የበታችነት ስሜት አለብኝ። ለምን ይመስላችኋል ቁጥር 2ን ያሰጣችሁ? እኔ ማየት ነው የሚመቸኝ አለ። የሚያየው ነገር ደግሞ ላያስደስተው ይችላል። ዴቲንግ ወይም ሪሌሽንሽፕ ላይ ሴት ልጅ ምን ስታረግ ይደብርሃል? ቁጥር 3 እኔ በጣም ይደብረኝ ሼር ካላደረገች። ብዙ አልገባትም፣ እኛም አልገባንም። ማለቴ የመጀመሪያ ዴት ላይ ምናምን ነገር ያው ሼር ቢሆን ጥሩ ነው ብዬ አስባለሁ። ምንም ነገር በቃ ፕራይስም ስሜትም ይከብዳል። የመጀመሪያ ዴት ላይ ነው ያልሽኛ? ከሴት ልጅ ምን ሊደብር ይችላል? ቅናት ነው። ቅናት ማናት እቺ ደግሞ ለከለችኝ ነው እንዴ? ሌላማ ለምን እንደባበራለን? እግዚአብሔር የሰጠውን የእግዚአብሔር ሰላምታ ከከለከለች ይደብረኝ። ቴንክ ዩ። እኔ የመጀመሪያ ቀን ላይ ፈጠን ስትልብኝ አይመቸኝም። ማለት በቃ በምንም ነገር ፈጠን ስትል ማን ወንድ ነው የምትመስለኝ። ብዙ ጊዜ ደግሞ ፓንክ ከሆኑ ምናምን አይመስለኝም። አይደለም ማን አሁን እኮ ችግሩ ምን ታውቃለህ? አይደለም ቆይ ስማኝ፣ አይደለም ማን አሁን ፎቶ ላይ በዊግ ታያትና በአካል በፓንክ ልትመጣ ትችላለህ። በጣም ናቷ እውነት ነው። ስለ ሌላ ወንድ ብዙ ማውራት ሬድ ፍላግ። አረ ጫሪ ምንድን ነው የምታወራው? በቂ አለ ግን አላወራው ተው እንዴ ወረዱብኝ። ማቀፍ ይቻላል። 5 ቁጥር ነው የምትመርጠው ዮናታን? ከሁለት በታች አይቻልም። ሰላም አደርሽ አላት። ወዳትን ሴት አንድ ቦታ ብቻ ንካት ብትባል የቱ ጋር ትነካታል? ቁጥር 3 እየተናገረ
የጠበቅኩ ነበር የሆነ ነገር እንደሚጥል እርግብ ግቢቷ ላይ እኔ አኮረነ ሰው እርግብ ግቢቷ ለው ጥፍርና የሁለቱንም ግን እኔ እጇን ብነካው ደስ ይለኛል። ምክንያቱም በእጅ ማር በጣም ብዙ ፊሊንግ ሼር ስለምናደርግ አንድ ነገር የተባለው እኮ በቃ እጇን ብነካው ደስ ይለኛል። ሌላው ችግር የለም። ይሄን ቀልድተው እኔ ጉንጯል በእጄ ብነካው ማለት ብዙ ጊዜ በእጄ ያማል እንዴ ማል በቃ ብዙ ጊዜ የሆነ ብዙ ጊዜ የሚቀረኝ በጣም የምሳሳለት ሴትን በእጄ ጉንጯን ስነካው የሆነ በቃ ላይክ የሆነ ማላቀው ስኪዩት አለች። በቃ ሴቶች እንደዚህ አይነት ወንድ ነው ሳቲስፋክሽን ይሰጠኛል። ለጥፊም ይመቻል። አምስት ቁጥር ነው የመረጠው። አምስት ቁጥር አይ ነው አሁን የተመቸሽን ማለት ውጣ በቃ አምስት ቁጥር ነው የተመቻል። ከአምስት ቁጥር ተመቸኝ ትበላ በቃ እሰይት አይ ዮናታን ይረጋፋት ትችላለህ። ምስኪኑ ትችላለህ። ስሜ ኢንተን ቴዎድሮስ ይባላል። ኢንስታግራም ዩዘር ኔሜ ደግሞ በጣም የምትወዳትን ፍቅረኛህን ከሌላ ወንድ ጋር ብትይዛት ምን አድርገህ ነው ንዴትህን የምትወጣው? ያው ዘ ካራቴ ኪድ የሚለውን ፊልም አይተሽዋል? የመጨረሻውን ራውንድ እንደሱ ነው የምዘርራት። መጀመሪያ እሷን ዘርረ በዛ ንዴትህን ታበርዳለህ። እመታታለሁ አይደለም አባባዬ፣ ልቤን እኮ ነው የመታችው። እሺ እኔ እንግዲህ በቃ ለፈጣሪ ነው የምተዋት። ምንም ያው ጥሩ መቼም ቆንጆ ጓደኛ አጠፋትም። ያው በጣም ማፈቅራት ከሆነ ያው ንዴቴን በንግግር ለመግለጽ ነው የምሞክረው እንጂ ያው ከምትበላይ ንግግር ልብ ይሰብራል ብዬ አስባለሁ። እኔ የማደርገው እኔ አትይኝ ከአንተ ጋር ነው እንዲያስባትሽ። እኔ በቃ ምንም ልል አልችልም። በቃ ዝም ነው የምለው። መልስ አይሆንም። እኔም እኮ ዝም አልኩ። መልስ አይሆንም። እሺ ሄጄ ታውቃለች ምን እንደማደርግ? አብሯት ያለውን ልጅ ሄጄ ጨብጠዋል። ትችላለህ ነው የምለው። ከኔ በልጦ አይደለ እሱ ጋር ሄደችው። በልጦኛል ማለት በልጦኛል ማለት አልጋ ስር የተደበቀውን ከስራ ነው የሚያወጣው። ክላሼ ነው ምንድን ሴት ልጅ ምን ስታደርግ ነው የሴክስ ሙድ ውስጥ ልትገባ የምትችለው? እናንተ ሰዎች ይህ ነገር ልክ አልነበረም። ኧረ ልክ አልነበረም። ይኸው ጀለስ ሁለት ቁጥር ነው ይዩት። አምስት የሆነ ነው አራት ሶስት ቁጥር ተመችቶታል። ሶስት ቁጥርና አንድ ቁጥር እነዚህ አይነት ነገር ይመቻቸዋል። ሴት ልጅ ምን ስታደርግ ነው የሴክስ ሙድ ውስጥ ልትከት የምትችለው? ስትስመኝ፣ ስታሻሸኝ መተኛት እኮ ነው የቀረን። ወደዛም ወደዚህም በላህ ጠጣህ እያለች ስትመላለስ ያው
ሆድህ ነው አንተ አምላክ። እኔ ደስ ማለት አስተያየት አለውና ሴት ልጅ እንደዚህ አይነት ነገር ስትገባ የምታየኝ አስተያየትና ዊክነስ ፓርቲ ላይ ስትነካኝ ኦር ስትስመኝ ለምሳሌ አንዱ ለምሳሌ ዊክነስ ፓርቲ አንገቴ ለምሳሌ በጣም ዊክነስ ፓርቲ ነው። የዘኒት ቅባት ያገኘው ጸጉር አቤት ሲያምር። እሺ እኔ አሁን ልመልስ። በቃ እኔ ጸጉሬ ሲነካ ነው። ጸጉሬ ሲነካ ነው እንደዚህ። አሁንስ ዮኒ፣ አሁንስ ጥያቄው አሁንስ አንቺ እኔ እንደምታላቅ ቪዲዮ ሲለቅ ታይዋለሽ። እንደዚህ ያ ምንድን ነው ያለው? 3 ቁጥር በቢጃማ ሰላም አደርሽ ጸዴ ነው። ሰላም አደርሽ ገባ ብላ ከምትጠይቅ ሴትና ጭራሽ ቼክ ከማታደርግ ሴት። አረ የት ገባ የምትለኝ ቼክ ትቀልዳለህ እንዴ? እማትለዋ እኔ ማን ምንድን ነው ግን ሞራል የምትረማመድ ገና ላወራስ ማብራራትማ ጥሩ ነው እና ታዲያ ማትሪክ እኮ ነው እንዴ? አይ የምትጨቃጨቅ ከሆነ ያው ጭቅጭቅ ስለ መጨቃጨቅ እዚህ ጋር ማን አወራ? የት ገባ የት ወጣ ማለት የት ሄደ ነበር የት ሄደ ነው ምናምን ኖርማል ጥያቄዎች ናቸው። ማወቅ ከፈለገች ተጠይቅ። ምንድነው ልንደባበር ስለምንችል ግን የሆነ በቃ የኔን ሀሳብ የምትረዳ ከሆነች በቃ እሷ ትመቸኛል። ያለ መግባባት ይሄው ዮኒ ራሱ ይሄ ሌላ ያለ መግባባት ችግር ነው። ለዛ ነው 2 ቁጥርን ይቅርቤው። እኔ መጨቀጭቀኝ ደስ ይለኛል ማለት ሞስት ኦፍ ዘ ታይም በጨቀጨቀችን ቁጥርና በደወለችልኝ ቁጥር ፍቅሯን ነው የሚያሳየኝ። 2 ደግሞ ያው ማለት ስለምትፈራ ነው አይደለም። መጨቅጨቅ አይደለም። አሁንም እናስተካክለው። መጨቅጨቅ አይደለም። ይሄ ጀስት ጥያቄ ነው። በቃ ደግሞ ከመጨቅጨቋ በፊት አንተ መናገር ፍቅር ውስጥ ደግሞ ፍራቻ ብዙ ጊዜ ሊኖርም ይችላል እና እሱን ላጣው እችላለሁ ኦር ምናምን ብዙ ነገር የምትፈራው ነገር ብዙ ጊዜ ደግሞ የምታፈቅሪኝ ሰው ማጣት ስለማትፈልጊ ለእኔ ፍቅሯን ነው የማየው እና እኔ የምጨቀጭቀኝ ሰማይና ምድር ይሏል። ኬር የማታሪ ጭቅጭቅ በጣም ነው እኔ ማልችለው። ጭቅጭቅ መቼ የተነሳው? ጭቅጭቁ ጽቆ ገና አልተገባም ወዳጆቼ። ኬር ገላምጣ እንዴት ዋልሽ? መጀመሪያ ላይ ስታያት አትራክት ሊያደርግ የሚችል የሴት ቦዲ ፓርት አሁን ደግሞ ጉንጯ ምን ባሰራት ቦዲ ምንድን ነው የምጠብቀው? ተክለ ሰውነቱ ያው እንግዲህ በቃ ያው ወገቧ እና መቀመጫዋ
የኔ ጥፍር ነው። ሞረድ ቤት አላችሁ? አላውቅም። የምታየው ጥፍር እንዲህ ብላ ነው በርግዷል። ዛሬ አየር ልክ ግን ስታይ ሀሳቧን ትቀይራለች። ደብሊው በጣም ጸዴ ፓርት ነበረ። የሳይ አሪፍ ነዋ። የሆነ እንትን አላደርጋችሁም? ምንድን ነው የሚባለው? ፍላሽባክ ወደ ኋላ ያያችሁት ሰዎች ይህን ይመስላል። ኤቭሪዋን ይመቻችሁ። ፓርት 2 ይሰራ የምትሉ ከሆነ እሰራላችኋለሁ። የስ እና ይሄ ቪዲዮ ትዊች ላይ ነበር ስትሪም የተደረገው። ስለዚህ ሁላችሁም ላይቭ ስትሪም ማለት ማየት የምትፈልጉ ሰዎች ትዊች እዚች ጋር እናስቀምጣለን። ይህን ይመስል ነበረ። ፒስ አውት